ሰላም ጤና ይስጥልኝ። እንዴት ናችሁ? ባለፈው ጊዜ በቪዲዮ እንደሰራሁላችሁ የኦንላይን ስራ ነው አብረን እንስራ ብዬ ነበርና መልስ የሰጣችሁን ሰዎች አላችሁ። አንዳንድ ሰዎች ደግሞ 666 ነው ያላችሁም አላችሁ። 666 ማለት መጽሐፍ ቅዱስ ማንበብ የምትችሉት መጽሐፍ ቅዱስን አንብቦ 666 ማለት ዮሐንስ ራእይ ምዕራፍ 13 ከቁጥር 1 እስከ 18 ላይ ያለውን አንብቡና ተረዱ። ወደ ኋላም ወደፊት የሚሄዳችሁ ማንበብ ትችላላችሁ። በእርግጥ ስራ የላችሁም ይሄንን ስራ መስራት ትችላላችሁ። እውነት ለመናገር በጣም ቀላል ስራ ነው። በእረፍት ታይማችሁ ነው የምትሰሩ። ምንም አይከብድም። እኔ በምትፈልጉት ቋንቋ አስረዳችኋለሁ። በጣም ቀላል ነው። እንዴት እንደምትጀምሩ እንዴት እንደምትመዘገቡ ነግራችኋለሁ። ያውም ሁለት ነው ያለ በምትፈልጉት ስታይል አስረዳችኋለሁ። በሁለቱም ገብታችሁ መስራት ትችላላችሁ ማለት ነው። እንግዲህ ወገኖቼ ጊዜያችን በማይሆን ከምናባክን ቡና ስትጠጡ መስራት ትችላላችሁ። ታክሲ ላይ ሆናችሁ መስራት ትችላላችሁ። ፕላን ካረጋችሁ በጣም ትሰራላችሁ። እውነት ለመናገር እኔ ፕላን አድርጌ ነው የምሰራ። በቃ ፕላን ስራችሁ ሌላን ስራን እየሰራው እሱን ሰራዋለሁ ማለት ነው እንጂ የትኛውም ነገር ላይ ቢዚ ያደረገኝ ነገር የለውም። ስለዚህ ስሩ። ምንም አንዳንድ ሰዎች እንግዲህ ያው እንደምታውቁት ይሄ ነው፣ በዚህ ነው የመጣ፣ በዚህ ነው የቀባ፣ ካሜራ ውስጥ ትገባላችሁ። ከዛም በኋላ ሴጣን ያያቸዋል። አረ ሴጣን እንዴት ያየናል? ካሜራ ይፈልጋል እንዴ ሴጣን ሰውን ለማየት? የምን ካሜራ ነው ደግሞ? ስለዚህ ፕሊስ እግዚአብሔር እኔ በውስጥ ኑና ከፈለጋችሁ ዋትስአፕ ላይ ላስረዳችሁ። ምንም ነገር የለው። ሲጀምር ደግሞ 666 በእኛ ላይ ይሰራል እንዴ? እባቡንና ግንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ ተብሎ በቃሉ የተጻፈ እንዴት ባንቺ ላይ ይሰራል? ደግሞ ጥንቆላ ባንቺ ላይ ይሰራል? የትኛውም ነገር አይሰራም። ስራ ነው። ሰርቼ ያየው እኔ የዘመርኩም እየጸለኩም ምን እያልኩም ቼክ አድርጌያለሁ። ምንም ነገር የለም። ሰርቻለሁ። ኦልሬዲ ጀመርኩኝ። አሁን ኦልሬዲ ነው። አብረን እንስራ። ለማንኛውም በውስጥ ስታወሩኝ እኔ እነግራችኋለሁ። ምንም ነገር የለም። ላይቭ የማትፈልጉ አለ፣ ያለ ላይቭ የምትሰሩት ራሱ አለ። ከፈለጋችሁ በላይቭ እንሰራለሁ የምትሉ ከፈለጋችሁ፣ አንዳንድ ሰዎች ላይቭ እንዴት ተዘጋጅቼ እንዴት ሆኜ እገባለሁ እኔ ላይቭ ሬዲ ሆኜ ለመግባት ጊዜ የለኝም ምናምን እላለሁ። ተው፣ የላይቭም ተው። ያለ ላይቭ ራሱ ይቻላል አለ። ሌላ የምትሰሩትን ደግሞ ከፈለጋችሁ እና ስሩ። አትሊስት የቅባት ይሾንሻል። አልፎ ተርፎ ሰው መተዳደሪያ ያደርገዋል። መተዳደሪያ በቃ ሰው የምኖርበት ሁሉ አድርጎታል። ስለዚህ ኑ አብረን እንስራ። ምንም ግድ የለሽም ነ ሄቴ እኔ ስሪ፣ አንተም ወንድሜ ማናችሁም ኑና ስሩ። አሁን በየቦታው ቁጭ ብሎ ሰው ቁማር ከሚጫወቱ እውነት ለመናገር ይሄ ምንድን ነው የሚባለው? ይሄ በየቦታው ሰው የሚጫወተው ነገር ምንም ነገር ትርፍ የለውም። እንደውም ብር እየሰጠው አይደል የሚጫወተው? ብር ሰጥተው የኛውን እኮ እንደ አጋጣሚ ባለሽ ታዲያ እኮ ዳታሽ ከተጠቀምሽ እኮ አትሊስት የወር የማብራት ብክፍልሽ ቀላል ነው። የማብራት የውሃ ብትከፊ ቀላል ነው። የማብራት የውሃ የዋይፋ አንዳንድ ነገሮችን ብትከፊ በጣም ቀላል ነው። ከብር ያደርግልሻል። ነይ አብረን እንስራ። እንዴት እንደምትሰሩ እኔ ያስረዳችኋለሁ። በጣም ቀላል ነው። አንዳንድ ቁጥር ጻፉልኝ፣ ዋትስአፕ ላይ እንገናኝ። ባይ ነው። አብረን እንስራ።